በርካታ ሰው ነው ለውይይት የሚመጣው። ሰው ነው 4000 ሰው ይመጣል። መጀመሪያ ላይ በ50 እንደሚከፈሉ ከዛ ወደ 250 እንደሚያድጉ ከዛ በኋላ ከፍ ሲል እስከ 500 ሰው ያህል ምክክር እንደሚያደርጉ ይጠበቃልና በጣም ሰፊ የሆነ ውይይት ነው የሚኖረው። የቆላውም የደጋውም አለ። የሺህ ዓመታት የጣመቀ ልዩነት ነው የሚወጣው። ይሄ ሁሉ አጀንዳ በጊዜ ካየነው የረጅም ዓመት የተጠራቀመ በቆዳ ስፋት ካየነው በጣም በተለያየ ከዳሎል እስከ ዳሽን ባለው ሂደት ውስጥ ያለ ይሄ ሁሉ አጀንዳ እንዴት ነው ለምክክር የሚቀርበው? እነኛ 4000 ሰዎች 500 ላይ ይከፋፈሉና 8 ቦታ ላይ ይከፋፈላሉ። እያንዳንዱ ባለ 500 አንድ ፕሌነሪ ይሆናል ማለት ወሳኝ ይሆናል። 8ቱ ርዕሶች ለ8ቱም ይሰጣሉ። ስለዚህ ከታች ጀምሮ እያብላሏቸው ሄዱና ላይ ሲደርሱ መግባባት ላይ ይደርሳሉ። መግባባት ላይ የማይደርሱባቸውን ደግሞ ወይ ያሳድሯቸዋል ወይ ወደ ህዝበ ውሳኔ ወስዷቸዋል። ምክንያቱም መግባባት ላይ ያልደረሱባቸውን በቀጣይነት የሚያደርሱት ለ4000 ያቀርቡና 4000 አንድም ወደ ህዝበ ውሳኔ አላያም ደግሞ ወይም እንዲያድሩ ያደርጋቸዋል። ስለዚህ 4000ም መክፈቻና መግቢያው ላይ የሚታዩ ቢሆንም ግን መዝጊያው ላይ ደግሞ ውሳኔ ሰጪዎችም ናቸው። አለበለዚያ ግን ከዛ በመለስ ያለውን እነኛ 500ዎቹ 8 ቦታ ላይ ሆነው የሚሰሩት የሚሰጣቸው ኃላፊነት ነው የሚሆነው። ስለዚህ አጀንዳዎቹ እያንዳንዳቸው 8 ቦታ ላይ ቢሆኑ ሰፊ ናቸው። ለምሳሌ ሀገር ግንባታ ቢባል በስሩ ብዙ እንትሮች ርዕሶች አሉት የሚያነጋግሩት ነገሮች። ምክንያቱም ብለው ሀገር ግንባታ እሺ ሀገርን እንገንባ ብለህ እንደ ብሎኬቱ የምትደረድረው ነገር አይደለም። የራሱ መሰረት አለው። የሚቆሙ ካስማዎች አሉ፣ ቋሚዎች አሉ፣ ማገሮች አሉ፣ ብዙ ነገር አለው እና በዛ ሂደት ላይ ጠንካራ የሆነ ውይይት ይካሄዳል። ስለዚህ 50ዎቹ መጀመሪያ ላይ ባነሰ ሆነው መጀመሪያ እንዲተዋወቁና እንዲግባቡ ይደረጋል። ስርዓቱን በሚገባ እንዲያውቁ ይደረጋል። ከዛ ላይ አጀንዳዎቹን ይጀምራሉ መወያየት በዛ አጀንዳ ላይ። ከዛ የበለጠ ያዳብሩትና ይሄ ዳይቨርጀንት ዞን ወይም የመለያየት የስሜታዊ ጊዜ የሚባለውን እንደምንም ያልፉትና ከዛ ወደ 250ዎቹ ላይ ሲጠጉ ማቹር አድርገው ወይም እንደው ተጠናክረው በተሻለ መንገድ ምክንያታዊ ሆነው 250 ጋር ይደርሳሉ። እነኚህ ሁሉ አጀንዳ የተሰበሰቡት በእንዲህ ሁኔታ 8 ላይ ሲሸነሸኑ በርካታ የሆኑ አጀንዳዎች ደግሞ ተመልሰው ወደ የክልላቸው ይሄዳሉ። ስለዚህ የአርብቶ አደር ጥያቄ የአርሶ አደር ጥያቄ ዝም ብሎ ተብሎ የሚወረወር አይደለም። ተመለሳሉ ወደ የክልላቸው። ምክንያቱም በክልላቸው ማለቅ ያለባቸው ይሄዳሉ ወደ ፌዴራል መንግስት፣ ወደ ፌዴራል ተቋማት። ለምን ብዙዎቹ በፖሊሲ በህግ አፈጻጸም በህግ አተረጓጎም የደረሱ በደሎች ወይም ጥያቄዎች ናቸው። የግድ የምትወያይባቸው አይደለም። ምክንያቱም ህጉ ላይ ያለ ህገ መንግስቱ ላይ ያለ በዛ መሰረት መብቶችን ሊከበሩ ይገባሉ። ወደ ኋላ የሚቀር አጀንዳ አይኖርም። ወደፊት ሊመጡ የሚችሉ ደግሞ አጀንዳዎች ይኖራሉ። አሁን የተሰበሰበው አጀንዳ ሀገሩን ምን ያህል ይገልጸዋል ብላችሁ ታስባላችሁ? የቀረ አጀንዳ ሊኖር ይችላል ብላችሁ ታስባላችሁ? አሁንም ምንም የቀረ አጀንዳ የለም።